1244 ከ29 ሳንቲም ገብቶልኛል። እንደምታዩት 1245 ከ19 ሳንቲም ያው ምን አካውንቴ ላይ ብር ባልነበረበት የቴሌብር አካውንት ስላዘዝኩት ነው። የብር ገብቶልኛል። ዝርዝሩ እንየው። ይሄኛው የቴሌብር ደረሰኝ ወይም ደግሞ ቴሌብር ገብተን የምናወጣው ደረሰኝ ነው። ዝርዝር ዛሬ ደግሞ የምናየው ከባለፈው ክፍል የቀጠለ ክፍል 4ን ይሆናል ማለት ነው። በዚህ ቪዲዮ 3 ነገሮች እናያለን በዋናነት። የመጀመሪያው ጌም እንዴት እንደምንጫወት እናያለን። ሁለተኛ እንዴት ጋምብል እንደምናደርግ እናያለን። ሶስተኛ ያወጣነውን ብር እንዴት እንዳወጣነውና ስንት ብር እንዳወጣን አካውንቴ ጋር ገብቼ ወይም ደግሞ ሜሴጁን አይተን በዝርዝር እናየዋለን ማለት ነው። አሁን እናየው ጌም እንዴት እንደምንጫወት ይሆናል ማለት ነው። ከታች እንግዲህ አሁን እኔ እንደምታዩት ፓርቲ ላይ ነው ያለሁት። ከሆነ ሰው ቤት ገብቼ ነው። ሌላ ሰው ቤት ገብተንም የራሳችን ቤት ሆነንም ጌም መጫወት እንችላለን። ግን ሌላ ሰው ቤት ገብቼ ነው አሁን እያሳየኋቸው ያሉ ፓርቲ ወንበር ላይ ተቀምጬ ማለት ነው። ወንበሮች አሉ ከታይ እንደምታያቸው 8 ወንበሮች። ከላይ ያለው የባለቤቱ መቀመጫ ነው ማለት ነው። ስለዚህ የመጀመሪያው እዚህ ላይ ያለው ሌትስ ቶክ የሚለው እዛ ሰው ቤት ሜሴጅ መጻፍ ስንፈልግ ነው። ሀይ ልበል ምሳሌ ነኝ ብዬ ስጽፍ ይመጣለታል ቤቱ ላይ። ስለዚህ የምንፈልገውን ጥያቄ እንደዚህ አድርገን መጠየቅ እንችላለን ማለት ነው። ያው እግረ መንገዳችንን እየው በሚል ነው እንጂ ብዙ ሰው ታውቁታላችሁ። ቀጣይ ያለችው ማይኳ ነች። አሁን እኔ ሚዩት አድርጊያታለሁ ለአሰራር እንዲመቸኝ ነው። ማውራት ከፈለግን ግን ሚዩት አድርገን ነው የምናወራው። አሁን በዚህ ባለበት ባወራኔ ቤት ያለው ሰው አይሰማኝም ማለት ነው፣ ሚዩት ስለሆነ ማይኩ። ስለዚህ ማውራት ስንፈልግ ሚዩቱን ማንሳት አለብን ወይም ከታች ያለችዋን መንካት አለብን። ቀጣይ ያሉት 4 ማዕዘኖች ውስጥ ያሉት እነዚህ ሜሴጅ፣ ማይክ ሪኩዌስት ምናምን የሚሉት ዲቴል ስለሆኑ አንመጣባቸውም። ያው በሌላ ጊዜ ሌላ ቪዲዮ እንሰራባቸዋለን። ከሱ ቀጣይ ያለችዋ 4 ማዕዘን ቀጥላ ያለችዋ ሰማያዊዋ ጌም እንጫወትባት ነች ማለት ነው። ስለዚህ እሷን ስነካት ብዙ ጌሞች እናገኛለን። ውስጥ ላይ ነካናት። አሁን እንደምታዩት ወደ 15 አካባቢ ጌሞች አሉ። ከነዚህ ጌሞች ውስጥ መርጠን የተወሰኑት እናያለን ማለት ነው። ሁሎቹንም ለማየት ያው እንደምታውቁት ጊዜ ይወስድብናል። ስለዚህ እያንዳንዱ ጌም የራሱ ያጫወት መንገድ፣ የራሱ ኮይን መጠን፣ የራሱ ኔትወርክ፣ የራሱ የሚሰጥበት መንገድ አለው። አጫወቱም ስለሚለያይ ያው ቀስ ብለን ዲቴል ማየት ነው። ለዚህ አሁን አንዱን መርጠን እናያለን። እስኪ ሁለተኛውን ኦሽን የሚለውን እንንካውና እሱን እንየው። አሁን ኦሽን የሚለው እየከፈተ ነው እንደምታዩት። ትንሽ እንጠብቀዋለን። እሺ አሁን ከፍቶልናል። አሁን እየሰማን ያለው ድምጽ የጌም የራሱ ድምጽ ስለሆነ ይህን ድምጽ ማንፈልገው ከሆነ ከላይ የድምጽ ምልክት ስንነካት ይጠፋልናል ማለት ነው። ልክ እንደዚህ ሲሆን አሁን ድምፁ ጠፋ። እንዳይረብሸን እንደዚህ አድርገን መጫወት እንችላለን። ድምፁን ከፈለግነውም ያው ድምፁን እየሰማን መጫወት እንችላለን። ድጋሚ ስንነካ ድምፁ ይመጣል። ግን አሁን ስለማያስፈልገን ድምፁን ዘጋሁት። ከላይ 57275 የሚለው አሁን ያለኝ ኮይን ነው። ከታች እችኛዋ ምልክቷ አሁን አንድ የሆነችው በአንድ ነው የምንጫወተው። ትንሽ ይዘገያል። እችን ዳብል ነክተን 2 ስናረጋት ይፈጥናል ጌሙን ስንጫወትበት። 120 የሚለው አሁን አንዴ ሲጫወት ከኔ ላይ የሚቆርጠው ኮይን ነው። ማይነሱ አለች። ከዚህ በታች መቀነስ አንችልም። ሌሎች ጌሞች ላይ ግን በ10ም በ20ም በ50 የምንጫወትባቸው ጌሞች አሉ። ቼክ አድርጉ። እሱን መጨመር እችላለሁ። በ2 ከ40 መሄድ እችላለሁ። በ600 በ1200 እያለ ይሄዳል ማለት ነው። ስለዚህ እኔ አሁን ለመጀመሪያ ጊዜ 120 ላይ አድርገውና በ120 ልሄድ። መጫወት ስፈልግ ልክ እንደዚህ እንደሆነ ስፒን የምትለዋን ነው የምንነካት። ስፒን የምትለዋን ስንነካት ይሄድልናል ማለት ነው። አሁን ስፒን አልኩት 120 ቆረጠ ከኔ ላይ ግን አልሰጠኝም። እስኪ አንዴ ደግማለሁ። ስፒን አልኩት አሁን 300 ሰጠኝ። እንደምታዩት 120 በ120 ነበር የተጫወትኩት። 300 ሰጠኝ። ከላይ ኮይኔ ላይ ካልሰጠኝ ይቀንሳል፣ ከሰጠኝ ኮይኔ ላይ ይጨምራል ማለት ነው። ስለዚህ አሁንም 240 ላድርገውና በ240 ልጫወት እስኪ። የስ 1200 ሰጥቶኛል። አሁን በ240 ነበር የሄድኩት 1200 ሰጠኝ። እስኪ እዛው ላይ እንዳለ አሁን በ240 ድጋሜ ልሄድ። አሁን አልሰጠኝም። ጌም ስለሆነ ያው ሊሰጠንም ላይሰጠንም ይችላል። በቻንስ የምንጫወተው ስለሆነ ማለት ነው። አሁን 400 ሰጥቶኛል። አሁን 200 ሰጥቶኛል። በ240 ነው የተጫወትኩት። አሁን አልሰጠኝም። አሁን 600 ሰጥቶኛል። እንደምታዩት የተጫወትኩት በ240 ነው። እስኪ 600 ላድርገውና በ600 ልጫወት አንዴ። 750 ሰጥቶኛል። አንዴ ልድገም። 250 ሰጥቶኛል። ልክ እንደዚህ እያደረግን ጊዜ ወስደን የምንጫወትበት ነው ማለት ነው። ደግመን ሞክረን ነው። ካልሰጠን ያው ይህን ጌም ትተን ሌላ ጌም መጫወት መቻል አለብን ማለት ነው እንጂ እዚያው ላይ ድጋሚ የምንል ከሆነ ስሜታዊ መሆን የለብንም፣ ኮይን ስለሚቆርጥብን ማለት ነው። ስለዚህ እንደዚህ ያደረግ ሌሎችንም ጌሞችን እንሞክራቸዋለን። መውጣት ስንፈልግ ከላይ ኤክስ አለች። ኤክስዋን እንነካትና እንወጣለን ማለት ነው። አሁን አር ዩ ሹር ቱ ሊቭ ዘ ጌም ይላል። ኦኬ ልበለውና ኮንፊርም ልበለው። ስለዚህ እንደዚህ ያደረግን እንጫወታለን ማለት ነው። አሁን እንዴት እንደምንጫወት ነው ያየነው። እስኪ የተወሰኑ ሰዎች ያገኙትን ኮይን ደግሞ ላሳያችሁ ገብቼ። ለምሳሌ እቺ ሴትዮ 12000 ኮይን ነው የመደበችው። 550000 ኮይን አግኝታለች ማለት ነው በ12000። እንግዲህ 550000 ኮይን ማለት በጣም ብዙ ነው። የመደበችው 12000 ነው። 12000 ነው ከሷ ላይ የሚቆርጠው፣ ግን 550000 ኮይን ሰጥቷታል። ይሄኛው ላይ ደግሞ ከታች የምታዩት 3000 ኮይን ነው የመደበችው። 100000 ኮይን ሰጥቷታል። 3000 ኮይን ማለት ትንሽ ነች በጣም ከ100,000 ከሰጣት አንጻር ማለት ነው። ስለዚህ 100,000 ሰጥቷታል። አሁን እችኛዋም ኦሽን ነው የተጫወተችው። የቅድሙ ኦሽን ነው የነበረው 142531 ኮይን አላት ይችል። ስለዚህ እችም ኦሽን ነው የተጫወተችው። ልክ እንደዚህ እየሞከርን መጫወት አለብን ማለት ነው። በዚህ መንገድ ብዙ ኮይኖችን ማግኘት እንችላለን። ያው ሊሰጠንም ላይሰጠንም ይችላል። ጌም ስለሆነ ግን መሞከሩ የተሻለ ስለሆነ እየሞከርን እንጫወታለን ማለት ነው። ቀጣይ ወደ ጋምብል እንሄዳለን ማለት ነው። አሁን ደግሞ ጋምብል እንዴት እንደምናደርግ እናያለን ማለት ነው። ከታች ያለችው ኢንተርፌሶቹ እንደምታዩት
ቅድም ሌላ ቤት የነበርኩ አሁን ሌላ ቤት ስለገባው ነው። ከታች ያሉት እንደምታዩት ናቸው። ሌት ስቶክ የሚለው ማይኳ አሁን ክፍት አድርጊያት ነው። 4 ማዕዘኗ ሰማያዊ ጌም መጫወቻዋ ጋምብለዋ መጨረሻ ላይ ያለችዋ ጊፍቷ ነች ማለት ነው። ስለዚህ እሷን እንነካታለን። ልክ ስንነካት ይሄ ነው የሚመጣልን። ከዚህ ላይ እንደምታዩት ከላይ እዚህ ቤት ውስጥ ያሉት ሰዎች አሉ፣ 5 ሰዎች አሉ፣ እኔን ሳይጨምር ማለት ነው። ምክንያቱም እኔ እዚህ እየተጫወቱ ስለሆነ የኔ ፕሮፋይል አይመጣም። እዚህ ጋር 5ቶች አሉ። የመጀመሪያው ቢጫ የሆነችዋ የቤቱ ባለቤት ነች። ሰሌክት አድርጊያታለሁ። ሌሎቹን ሰሌክት አላረኳቸውም። ስለዚህ ጋምብል ሳረግ ወደ እሷ ብቻ ነው የሚገባ ማለት ነው። ይሄኛውን ኦል ካልኩት ሁሎቹም ላይ ነው የሚገባው ማለት ነው። ስለዚህ መርጠን ለአንዷ፣ ለሁለት፣ ለሁሉም መርጠን መጫወት እንችላለን። ከታች ሆት የሚለው ጋምብል የምናረግበት ነው። ቀጥላ ያለችዋም ላኪ የምትለዋ ልክ እንደዚህ የመጣችው ጋምብል ማድረጊያ ነች። ኖርማል እና ሪች ከስተም የሚሉትን አብረን እናያቸዋለን። ስለዚህ ላኪ ላይ እናረገውና ጋምብል እንጫወት ስለሆነ ከታች የምንመርጣቸው ኮይኖች ናቸው። ልክ ቅድሙ ላይ በ120 በ240 ስንሄድ እንደነበረው እዚህም በ54 በ120 በ120 240 500 ወደ ታች በጣም ብዙ ኮይኖች አሉ። በብዙ ኮይኖች እንሄዳለን። ልክ እንደዚህ ላኪ የሚለውን እንመርጥና 54 ኮይን ያለውን ማለት ነው። ከታች 1 5 10 77 የሚለው ታይምስ እያደረገ የሚሄደው ነው። አሁን አንዷን ነክቼ ሴንድ ብለው አንድ ጊዜ ነው የሚልካት። 5 ነክቼ ሴንድ ካልኩት 5 ጊዜ፣ 10 ጊዜ ነክቼ ሴንድ ካልኩት 10 ጊዜ ሲባዛ በ54 540 ኮይን ይቆርጣል ማለት ነው በአንዴ። ስለዚህ የሚቆርጥብንንም ኮይን ታሳቢ እያደረግን እንጫወታለን። አሁን እዚህ ጋር 52081 ኮይን እኔ ያለኝ ኮይን ነው። ልክ እንደዚህ አድርገን ኦል ካልነው ሁሎችንም ሰሌክት ያደርግልናል፣ ለሁሎችም አባስቶ ይልክልናል ማለት ነው። አሁን 10 እንዳረኩት ነው። በ10 ባረገው አሁን ብልከው 540 ኮይን ይቆርጣል ማለት ነው። ከኔ ላይ ሲባዛ በ10 አድርጎ ማለት ነው። ኖርማል የሚለው ደግሞ እንደምታዩት ለሰዎች ጊፍት ስንልክ ነው። የቅድሙ ጋምብል ነው። ከኛ ላይ ይቆርጣል፣ ሊሰጠንም ላይሰጠንም ይችላል። ነገር ግን ከኛ ላይ ኮይን ይቆርጣል። ይሄኛው ኖርማል ደግሞ ለሰዎች ኖርማል የሆነ ጊፍት መስጠት ስንፈልግ ነው። ለምሳሌ እኔ ለሴትየዋ 50,000 ኮይን መስጠት ብፈልግ ቻምፒዮንስ የሚለውን ማለት ነው የእሷን ፕሮፋይል እነካለሁ። የሌሎችን አልነካውም። ቢጫ አይደለም እንደምታዩት የሌሎቹ ወይም ኦል አልሆነም። የእሷን ብቻ እነካለሁ። ከዛ ኖርማል ላይ ያደርጋለሁ። ከዛ ቻምፒዮን የሚለውን እነካና ታች ያለችው አንድ ላይ እንደሆነች ማለት ነው። 5 ካረኩት እዚህ ላይ 50,000 ሲባዛ በ5 አድርጎ ነው የሚልክላት። ስለዚህ አንድ ላይ እናረጋታለን። ከዛ ሴንድ ስለው ለሴትየዋ ቀጥታ 50,000 ይገባላታል ማለት ነው። አሁን እንደዚህ እንደሆነ 10 ላይ እንዳረኩት ብልክ 50,000 ሲባዛ በ10 አድርጎ ይልክላታል ማለት ነው። በእርግጥ አሁን ኮይን ስለሌለን እኛ 52,000 ስለሆነ ያለን ከየትም ልናመጣ እንችልም፣ ግዙ ይለናል። ግን በጣም ብዙ ኮይን ቢኖረን አካውንታችን ላይ 50,000 ሲባዛ በ10 አድርጎ ለሴትዮ ይልካታል። ከዚህ የባሰ ደግሞ ይህን ሌላውንም ኦል አድርገን ከታችም 10 አድርገን ሴንድ ብንለው በሰዎቹ ልክ ሲባዛ በ10 ሲባዛ በ50,000 አድርጎ ያለንን ኮይን ጭርስ አድርጎ ሊልክብን ስለሚችል ስንልክ ጥንቃቄ እያደረግን መሆን አለበት ማለት ነው። አሁን ልክ እንደዚህ እንደሆነ ኦል እንዳደረኩኝ ብልከው በሰዎቹ ልክ ሲባዛ በ10 ሲባዛ በ50,000 አድርጎ ይልክብናል ማለት ነው። አሁን እዚህ ላይ እንደሆነ ልክ የሴትዮዋን ፕሮፋይል ሴሌክት እንዳደረኩ ላኪ ላይ ገብቼ ጋምብል ላደረግ ነው። ላኪ የሚለውን 54,000 ኮይን የያዘችዋን ማለት ነው ሴሌክት አድርጌ ለአንዷ ብቻ ስልከው ሴንድ ስለው ልክ የሚመጣልኝ ይሄ ነው። አሁን ለሴትዮዋ እየላኩላት ነው። እያያችሁት ከሆነ ላኪ የምትለዋ ፒክቸሯ እየሄደች ነው ወደ ሴትዮዋ። አሁን እንደምታዩት ላኪ የሚለው ፒክቸሯ ወደ ሴትዮዋ እየሄደ ነው። ሴትዮዋ ጋር ይገባል ማለት ነው። 27 የሚለው ከ30 ሰከንድ ጀምሮ ወደ ታች ይቆጥራል። 30 29 28 27 26 25 እያለ ይቆጥራል። አሁን ልክ እንደዚህ እንደሆነ ድጋሚ 27 የምትለዋን ብነካው ልክ ለቅድሟ ለአንዷ እዛው ላይ ይልከዋል። ድጋሚ እዛው ላይ መግባት አይጠበቅብንም። ይሄን እየነካን ድጋሚ እዚሁ ላይ መላክ እንችላለን። ከኮይናችን ላይ ይቆርጥልናል። ሲገባም እዚሁ ላይ ያሳየናል ማለት ነው። አሁን 52,027 ኮይን አለ ከቅድሙ ላይ ቀንሶ ማለት ነው። ድጋሚ ብነካው ይቆርጣል፣ ለሴትዮዋ ይልካል። ኦል ካልነው ለሁሎችም ይልክልናል ማለት ነው። አሁን ከላይ ሀብትሽ ላይት ሴንድ ብሎ የሴትዮዋ ስም አለ ታይምስ 1 ይላል። አንድ ጊዜ ብቻ ስለላኩት ነው። አሁን ደግሞ ኦል ብዬ ልኬው ስለነበር ነው። እንደምታዩት ቅድም ከነበሩት ሰዎች የተወሰነ ሰው ወጥቷል። ስለዚህ ጋምብል የምትለዋ ላይ ገባው፣ ላኪን ነካው፣ ከዛ ኦል ሴሌክት አደረግኩት። 54,000 ኮይን የያዘችውን መረጥኩና ኦል ስለው እንደምታዩት ሶስቱም ጋር ነው የሚገባው። ሴትዮዋም ጋር ይገባል፣ እዚህኛው ልጅም ጋር ይገባል። ሶስቱም ጋር ነው የሚገባ። እንደምታዩት እዚህኛው ልጅ ጋር ይገባል፣ ሴትዮዋም ጋር ይገባል፣ እዚህኛውም ጋር ይገባል ማለት ነው። ሲባዛ አድርጎ ከኔ ጋር ይቆርጥብኛል ማለት ነው። ልክ በዚህ መንገድ እኛ ላይ ኮይን ሊሰጠንም ላይሰጠንም ይችላል። የኮይን መጠኑንም እየጨመርን መጫወት እንችላለን ማለት ነው። መጨረሻ ላይ ሲጨርስ ካውንት ዳውኗ ትቆምና ከታች እኔ የሰጠዋቸውን ሰዎች ያመጣልኛል። ሀብትሽ ላይት ለሴትዮዋ የመጀመሪያው ነው። ሀብትሽ ላይት ብሎ አሁን ለሶስቱም በአንዴ የላኩት ይመጣል ማለት ነው። በዚህ መንገድ ጋምብል ማድረግ እንችላለን ማለት ነው። ጋምብል ስናደርግ እኛ ቤትም ሆነን ጋምብል ማድረግ እንችላለን፣ ሰው ቤትም ሄደን ጋምብል ማድረግ እንችላለን። ነገር ግን ጋምብል ለማድረግ እነዚህ ወንበሮቹ ላይ ሰው መቀመጥ ስላለበት በላይቭ ከሆነ ላይቭ ባለው ወንበር ላይ መቀመጥ አለበት ሰው። እኛ ቤት ምንም ሰው ካልመጣ ጋምብል ማድረግ አንችልም ማለት ነው። ምክንያቱም ለሰው ሰጠን ስለሆነ እኛ የምናተርፈው የግድ የሚሰጥ ሰው ስለሚያስፈልገን ማለት ነው። ለዛ ነው ፓርቲ ላይ የመጣሁት። በዚህ መንገድ ጋምብል እያደረግን ኮይን ማግኘት እንችላለን ማለት ነው። ስለዚህ በጌም በጋምብል በጣም ብዙ ኮይን ማግኘት እንችላለን። ያው ከኛ የሚቆርጥብንም እንዳለ ሆኖ ማለት ነው። ብዙ ሰዎች ጋምብልና ጌምን መርጠው ነው የሚመጡት እዚህ አፕ ላይ አብዛኞቹ ማለት ትችላላችሁ። 10 ሺህ እንዳያመንድ ወደ ኮይን እንድንቀይር የፈቀደልንም እንደዚህ እያደረግን ጌምና ጋምብል እንጫወት ነው። በጣም ብዙ ሰው ያተርፋል በዚህ። ስለዚህ ተርፋማ ትሆናላችሁ። በቀጣይ ደግሞ እንዴት የሰራ ነው እንዳያመንድ ወጪ እናደርጋለን የሚለውን አሁን ደግሞ
እንዴት ወጪ እንደምናደርግና ያወጣነውን ብር እንዴት እንደምናየው በዝርዝር እናየው ማለት ነው። ስለዚህ ገባን አፑ ላይ ስንገባ ይህን ነው የሚመስለው። እንደገባን ኢንተርፌሱ የምታዩት ሚ ላይ ነው ያለሁት። 147621 ዳያመንድ አለኝ። ከዚህ ዳያመንድ እንግዲህ 100,000 ዳያመንድ ነው ማውጣት የምንችለው። እንደምታውቁት ወጪ የሚሆነው ከ100,000 ዳያመንድ ጀምሮ ስለሆነ ማለት ነው። ስለዚህ ዳያመንዱን እነካዋለሁ። ቀጥታ ዳያመንዱ ስነካው 147617 ዳያመንድ አለኝ። ከዚህ ውስጥ 100,000ን ሳወጣው ከታች ቱ ባንክ ቱ ትሬድ ኤንድ ቱ ኤክስቼንጅ የሚላለን ቱ ባንክ እንለዋለን። ከታች አካውንት የሚለው ላይ እንዴት ሪጅን እንደምንመርጥ ሜተዳችንን እንዴት እንደምናስገባ ወጪ የምናደርግበትን ሜተድ ማለት ነው። በቴሌብር ነው በባንክ ወይስ በፔፓል የሚለውን እንዴት እንደምናስገባ አይተናል ከባለፈው ቪዲዮአችን ላይ። ስለዚህ እንዴት እንደምናስገባ እናይም እዚህ ጋር ወደ ኋላ ተመልሳችሁ እንዴት እንደምናስገባ እዛ ላይ ማየት ትችላላችሁ ማለት ነው። ዊዝድሮዋል ሜተድ ካስገባን በኋላ በፊት ያስገባ ነው ስለሆነ እኔ ቀጥታ ዊዝድሮው ነው የምለው። ከታች ቱ ባንክ ከሚለው በታች 100,000 ዳያመንዱን አስቀምጣለሁ። 100,000 ዳያመንዱን ሳስቀምጠው ልክ እንደዚህ እንደምታዩት ዳያመንድ ምልክት ካለበት ላይ 100,000 አስቀምጣለሁ። 100,000 ሳስቀምጥ ከታች በራሱ $10 ይላል። ያው የዶላር ምልክቷ አለች ከታች። እዚህኛው ላይ እንደምታዩት ዊዝድሮው የሚለው ኢንአክቲቭ ነው። ስለዚህ መንካት አንችልም። አሁን ልክ 100,000 ዳያመንዱን ስናስገባ አክቲቭ ሆነልን ማለት ነው። ከታች 1286 ብር ከ90 ሳንቲም ይላል። $1 በ128 ብር ከ69 ሳንቲም አስቦት ማለት ነው። ኢኳልስ ቱ $1 ይላል። ስለዚህ ዊዝድሮው ስለው ዱ ኮንፊርም ዘ ዊዝድሮዋል ይላል። 100,000 ዳያመንድ ነው የምናወጣው። ሃንድሊንግ ፊ ራሱ ሲስተሙ የሚቆርጠው 38 ብር ከ61 ሳንቲም አለ። ለእኛ የሚደርሰን 1248 ብር ከ29 ሳንቲም ይሆናል ማለት ነው። 100,000 ወይም ደግሞ $10 ስላወጣን ማለት ነው። $20 ወይም 200,000፣ $30 ወይም 300,000 እያልን ስንሄድ ያው እያባዛ ስለሚያስቀምጠው ወጪ ባዘዝ ነው ዳያመንድ ልክ ይሆናል ማለት ነው። ከታች በቀይ የተጻፈችዋን በኋላ እንመለስባታለን ታስታውሷል። ዮር ዊዝድሮዋል ኦርደር ዋዝ ኢንቱ ኩዊክ ዊዝድሮዋል ቻናል ዌን ዩ ሪሲቭ ዘ ትራንስፈር ፕሊዝ ኮንፊርም ኢት ኢን ዘ ሲስተም ይላል። ብሩ እኛ ላይ ከገባልን በኋላ ተመልሰን ሲስተሙ ላይ ገብተን ኮንፊርም እንለዋለን ማለት ነው። ወይም ደግሞ ደርሶኛል እንለዋለን ማለት ነው። እሱን ፎርሟን እናያታለን። መጀመሪያ ብሩ ይግባልና ማለት ነው። ስለዚህ ኮንፊርም ስለው ብሩ አካውንቴ ጋር ይገባል። ቀጥታ ኮንፊርም አልኩት። ኮንፊርም ካልኩት በኋላ እንደምታዩት በፊት 147617 ዳያመንድ ነው የነበረው። አሁን 100,000 ዳያመንድ ዊዝድሮዋል ስላዘዝኩት 47617 ዳያመንድ ቀረኝ ማለት ነው። ስለዚህ 100,000 አዝዤዋለሁ ማለት ነው። ሲገባ ተመልሰን እናየዋለን ማለት ነው። ወደ አካውንታችን ብሩ ለመግባት 1 ሰዓት 2 ሰዓት የተወሰነ ይዘገያል። ልክ ሜሴጁ እንደገባልን ተመልሰን እናየዋለን ማለት ነው። እሺ አሁን ሜሴጁ ከገባ በኋላ ተመልሼ ስለመጣው እንየው። ሜሴጁ ገብቷል። ያው እንደምታዩት ከቴሌብር የተላከ ሜሴጅ ነው ይሄ ሜሴጅ። 1244 ከ29 ሳንቲም ገብቶልኛል። እንደምታዩት 1245 ከ19 ሳንቲም ያው ምን አካውንቴ ላይ ብር ባልነበረበት የቴሌብር አካውንት ስላዘዝኩት ነው። የብር ገብቶልኛል። ዝርዝሩ እንየው። ይሄኛው የቴሌብር ደረሰኝ ወይም ደግሞ ቴሌብር ገብተን የምናወጣው ደረሰኝ ነው። ዝርዝሩ እንየው። ከታች ጠቅላላ የተከፈለ የሚለው 1248 ብር ከ29 ሳንቲም አፑ ላይ ቅድም ያየ ነው ማለት ነው። አፑ የራሱን 38 ብር ከምናምን ቆርጦ ለእኛ የሚደርሰን የነበረው ብሎ ያሳየን 1248 ብር ከ29 ሳንቲም ነው። ከዚህ ላይ ቴሌ ለራሱ የአገልግሎት ክፍያ 3 ብር ከ48 ሳንቲም ቆርጦ ሲደመር ቫት 0.52 ቆርጦ የሚሰጠን ማለት ነው መጨረሻ ላይ። ስለዚህ ቶታል ይሄ 1244 ከ29 ሳንቲም ማለት ቶታል እኔ ጋር የገባው ኔት ፔመንቱ ይሄ እዚህ ጋር ሜሴጅ ላይ ያየነው ቅድም ማለት ነው እንደምታስታውሱት። ስለዚህ ሙሉ በሙሉ እኔ ጋር ገብቶልኛል። አሁን የቅድሟ ታስታውሷት ያልኳችሁ እችኛውን ፓርት ተመልሰን እናያታለን ማለት ነው። ወደ ሲስተሙ ሄደን ኮንፊርም እንለዋለን ማለት ነው። ስለዚህ ሲስተሙ ጋር እንገባለን። ልክ እንደዚህ ያው ሜሴጅ የሚለውን ነካሁት። ዊዝድሮዋል ኦርደር ፔድ ይላል ከላይ እንደምታዩት። ሜሴጅ የሚለውን ነካሁት። ከዛ ሲስተም ሜሴጅ የሚለውን ውስጥ ስገባ ልክ እንደዚህ ነው የሚያመጣልኝ። ዊዝድሮዋል ኦርደር ፔድ ይላል። ከታች ዲቴል የምትለዋን ስንነካት ይሄኛው ፊቸር ይመጣልናል ማለት ነው። ልክ እንደምታዩት ኦርደር ዲቴል ይላል 1248 ብር ከ29 ሳንቲም ለ100,000 ዳያመንድ ማለት ነው የሚገባልን አለ። ራሱ ሲስተሙ የቆረጠው አለ። ቱ ኮንፊርም ይላል ከላይ። ስለዚህ ገና ኮንፊርም የምናደርገው ነው። ከታች ዲቴሉ አለ። የኔ ስም፣ ቴሌብር አካውንቱና ኢሜል እንዲሁም ስልክ ቁጥር አለ። ኮንፊርም የሚለው አክቲቭ ነው እንደምታዩት። ስለዚህ ኮንፊርም ማለት ስላለብን ማለት ነው። ከታች ኦርደር ታይም ላይን የሚለውን እነካዋለን። ኦርደር ታይም ላይን የሚለውን ስነካው ልክ እንደዚህ ያመጣልናል ማለት ነው። ኦርደር ዲቴል የሚለው ቴሌብር አለ፣ ስልካችን አለ፣ ስማችን እንዲሁም የኢሜል አድሬሳችን አለ። ስለዚህ ከታች ፔንዲንግ ኮንፊርሜሽን የሚለው ፔመንት ኮምፕሌትድ ብሏል እኛ አካውንት ላይ ስለደረሰ፣ ነገር ግን ኮንፊርሜሽኑ ፔንዲንግ ነው። ፔንዲንግ ኮንፊርሜሽን ይላል። ስለዚህ ኮንፊርም ስንለው ከታች ያለውንም አይተን ፕሊዝ ኮንፊርም ዛት ዘ ዊዝድሮዋል አማውንት ሃዝ አራይቭድ ቢፎር ኮንፊርሚንግ ዘ ኦርደር ይላል። አሁንም ኮንፊርም ስንለው ልክ ከታች እንደምታዩት ኮምፕሌት ይላል ማለት ነው። በፊቱ ቱ ኮንፊርም ነበር የሚለው፣ እዚህ ላይ እንደምታስታውሱት ቱ ኮንፊርም ነው የሚለው። እዚህኛው ላይ ከጨረስን በኋላ ኮምፕሌት ይላል ማለት ነው። ከታች ያለችዋል ኦርደር ዲቴል የሚለውን ስንነካት ኦርደር ክሬትድ ነበር የሚለው፣ ከታች እንደምታዩት ፔመንት ኮንፊርምድ ይላል ማለት ነው። ስለዚህ አሁን ፔመንቱ ኮንፊርም ሆኗል። ከዚህ በኋላ ሲስተሙ በራሱ ይጨርሳል ማለት ነው። ይህም ባናደርግን በ2 ሰዓት ውስጥ ራሱ ኮንፊርም ስለሚያደርገው
የግድኛ ገብተን ኮንፊርም ማድረግ አለብን ማለት ነው። ስለዚህ አሁን ብሩ ቴሌብር አካውንታችን ላይ ገብቷል። ሲስተሙን ጋር ገብተን ኮንፊርም ብለነዋል፣ ጨረስን ማለት ነው። በዚህ መንገድ ያወጣነውን ዶላር ሲስተሙ ጋር ገብተን ኮንፊርም ማለት እንችላለን። ያው በዚህ መንገድ 10ም 20ም 30ም ዶላር ወጪ እያደረግን መጠቀም እንችላለን ማለት ነው።